ምልክቱ ወደ ተከሰተበት ሰው ሁሉ ወደ እነ ጴጥሮስ ጎረፈ። ያለ ሰው መንቀሳቀስ የማይችል ይህ ሰው ተራመደ። እርስ በርስ መጠያየቅ ጀመሩ። በዚህ ሙቭመንት ውስጥ ነው 3000 ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበሉት። አንድ ሽባ ተነስቶ በመራመዱ ምክንያት 3000 ሰዎች ጌታ ኢየሱስ ክርስቶስን ተቀበሉ። ፈውስን የምትቃወሙ ሰዎች አትቃወሙ። በቸርች ውስጥ ምልክቶች ያስፈልጋሉ። ምልክቶች ባሉበት ጌታን የሚቀበሉ ሰዎች ቁጥር ይጨምራል። ምልክት አያስፈልግም የሚል ሰው ራሱ አያስፈልግም። በዚህ ዘመን ታምራት አያስፈልግም የሚል ሰው ራሱ አያስፈልግም። ሊሳን አያስፈልግም የሚል ሰው ራሱ አያስፈልግም። ሐዋርያትና ነቢያት አያስፈልጉም የሚሉ ሰዎች ራሳቸው አያስፈልጉም። አምስቱን ኦፊስ ክሬት ያደረገው የናዝሬቱ ኢየሱስ ነው። ኢየሱስ ያልዘጋውን ኦፊስ አንተ መዝጋት አትችልም። ይሄ ኦፊስ ጌታ ተመልሶ እስከሚመጣበት ቀን ድረስ አክቲቭ ሆኖ ይሰራል። ደንብ አስከባሪ ወንጌል ሰባኪን ሊያጠፋ አይችልም። እኔ አሁን ደንብ አስከባሪ ስለ አንዳንድ ሰዎች ትደነግጣላችሁ። ይሄ መጽሐፍ ቅዱስ ላይ ተጽፏል። ኢየሱስ ወደ ምኩራብ ገብቶ በሚያስተምርበት ጊዜ እየሄዱ የአይሁድ ሃይማኖታዊ ስርዓት እንዴት እንደሚሄድ ደንቡን እንዲያስከብሩ የተመደቡ ሰዎች መጽሐፍ ቅዱስ ላይ አይሰብኩም፣ አይፈውሱም፣ አይተነብዩም። እየዞሩ ግን ደንብ ያስከብራሉ። አንተ የስብከት ርዕስ ለመጻፍ ነው ማስታወሻ ይዘህ የምትመጣው። እነሱ ያንተን ስተት ለመጻፍ ነው ማስታወሻ ይዘው የሚመጡት። ስንት መከሰስ ያለበት ጉዳይ እያለ ሰውን ፈውሳል ተብሎ ሰው ይከሰሳል። ስንት ለክስ የሚያበቃ ኬዝ እያለ ሽባውን ሰው ፈውሳል ተብሎ ሰው ፍርድ ቤት ይጠራል። ለሃጌቱ የገረመስ ሃጌቱ ማለት አዋን ከበያበክ ፍርድ ከታ ጤሲስ አፑን ጋሶይ ዲሽን አሳ አይስፈታ ዲጊዲ ጴጥሮስና ዮሐንስ ፍርድ ከታ ጤሲስዳ አሳቱ ማላይ ቢታን ደዝጋ ቆፋይ ፈውሱ ልክ ነው። ነገር ግን ፈውሱ የተከናወነበት ቀን ልክ አይደለም ብሎ ነው ኢየሱስንም የከሰሱት። እሺ አንተን እሁድ አትፈውስ ይላል። ሰኞ እሱ ይፈውሳል? አይፈውስም እኮ ዘመኑን ሙሉ አይፈውስም። ግን በዚህ ቀን አትፈውስ ይላል። ደንብ አስከባሪ ነው። ጌታ ኢየሱስ እንደዚህ ያላችሁ ያንተ አህያ ጉርጓድ ውስጥ ገብቶ እያየ ሰንበት ነው ብለህ ታልፋለህ ወይ አለው። ለምን የሰዎችን ባሊው ከአህያ በታች አርገታ ያለ? እቺ የአብርሃም ልጅ ናት። እንዲህ ብላ ስትሄድ እሁድ ነው ብዬ አላልፍም፣ ሕግን ነው ምሰብረዋል። አህያችሁ ጉርጓድ ውስጥ ገብቶ እያያችሁ ማለፍ እንደማትችሉት ሁሉ ልጆቼ እንደዚህ ዝቅ ብሎ ሲሄዱ እያየው ማለፍ አልችልም። አንተን ውስጥ ደንብ ያስገድዳል፣ እኔን ደግሞ ሕገ መንግስቱ ያስገድደኛል አለ። የኢየሱስ ሕገ መንግስት የእግዚአብሔር ድምፅ ነው። አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። አትስበክ ለምን ትሉኛላችሁ? ቀኑ አይፈቅድም ለምን ትሉኛላችሁ? ካላንደሩ የዘጋው እናንተ ጋር ነው እንጂ እኔ ጋር አይደለም። የአባቴ ካላንደር እየሰራ ነው። በእኛ ካላንደር ተመላለስ የምትሉኝ ሰዎች መቼም ቢሆን በእናንተ ካላንደር አልመላለስም። ይሄ ነው የኔ ካላንደር። የኢየሱስ ትምህርት ነው የኔ ካላንደር። የኢየሱስ ምልክት ነው የኔ ካላንደር። የእግዚአብሔር ቃል ነው የኔ ካላንደር። የኢየሱስ መንገድ ነው የኔ ካላንደር። አደገኛ ንቅናቄ ቸርቾች ውስጥ ይፈጠራል። አጋንንት ይጮሃል፣ በሽተኞች ይፈወሳል። ገና ድብልቅልቁን የሚያወጣ ትንቢት ተናጋሪዎች ይመጣሉ። የኢየሱስን ትንሣኤ መስክሮ እነ ጴጥሮስ ያመጡትን ውጤት ለመቀልበስ የአይሁድ መሪዎች በጣም ዘገይተዋል። ብርድ ልብስ ውስጥ ቆይቶ ብድግ ስሉ 3000 ሰው ጌታን ተቀብሏል። አጠገብ ያለውን ሰው ነካ አርገውና ደንብ አስከባሪዎች ውጤቱን ለመቀልበስ በሚያስችል አቋም ላይ አይደሉም። ኦሬዲ ውጤቱ አልፎ ሄዷል በልልኝ። በነገር በክፋት በተንኮል ከተጠመጠሙበት ቀና ስሉ 3000 ሰው ጌታን ተቀብሏል። አሁን እኔ እያወራ ያለው ሰዎችን አትስማ፣ ሰዎችን አትታዘዝ፣ ሰው እሺ አትበል እያልኩ አይደለም። መታዘዝ ባለበት ትታዘዛለህ፣ መታዘዝ በሌለበት አትታዘዝ። ግልጽ ነው እኮ። ጴጥሮስ ምንድነው ያለው? ምዕራፍ 4 ቁጥር 19 አንብብ። አልሰማም አለ። በጣም ረጅም ጽም ላለው ሰውዬ ድንኳን የሚያክል ቀሚስ ለብሶ ለተቀመጠው ለሸንጎ ኃላፊ አንተም ስማ መዳን በሌላ በማንም የለም እምትለውን ጉዳይ አልሰማም ነው ያለው። መስማት ባለብኝ ቦታ እሰማለሁ፣ መስማት በሌለብኝ ቦታ አልሰማም። የስብከት ርዕስ ነው።